ዜና እረፍት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት ተለዩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ደግሞ ታዋቂው ሙዚቀኛ ቴዲ አፍሮ ከሐጂ ሙፍቲ ህልፈተ ሕይወት ጋር በተያያዘ ያስተላለፉትን የሐዘን መግለጫ መልእክት ቀጥዬ ልንገራችሁ። የኢትዮጵያ አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኛ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። በዚህ ሳምንትም እንግዲህ ከተሰሙ አበይትና አሳዛኝ መረጃዎች መካከል አንዱና ዋነኛው የእስልምና እምነት ተከታይ አባት የሆኑት ተቀዳሚ ሐጂ ሙፍቲ እንግዲህ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት አርፈዋል። በዚህ መሰረት እንግዲህ መላው የኢትዮጵያ ህዝብ በጥልቅ ሐዘን ላይ ይገኛል። ከዚህ ጉዳይ ጋር በተያያዘ እንግዲህ ከተለያዩ ባለስልጣናት እንዲሁም ደግሞ ከተለያዩ የጥበብ ሰዎች እንዲሁም አርቲስቶች የሐዘን መግለጫ እየወጣ ይገኛል። በዚህ መሰረት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሐጂ ሙፍቲ ህልፈተ ሕይወት የሰማውን ጥልቅ ሐዘን እየገለጸ ያወጣው መግለጫ አለ። እሱም በመጀመሪያ ላንብብላችሁ። ያወጣው መግለጫም እንግዲህ እንደዚህ ይላል። አዲስ አበባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ሙፍቲ የነበሩት ሐጂ ዑመር ኢድሪስ ህልፈተ ሕይወት መራር ሐዘን እንደተሰማቸው ገልጻለች። ቤተክርስቲያኗ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ እና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በመሆኑ በአባ ሳዊሮስ ስም ባወጣችው መግለጫ የሙፍቲ ሐጂ ዑመር ኢድሪስን የእረፍት ዜና በታላቅ ሐዘን እንደተቀበለች አስታውቃለች። በመግለጫው እንደተገለጸውም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸውና በአገልግሎት ቆይታቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር የአንድነት ተምሳሌት የነበሩ ታላቅ አባት ነበሩ። በተለይም እርሳቸው በነበራቸው መልካም ስብዕናና ርህራሄ ለህዝባቸው በነበራቸው ፍቅር የተነሳ በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነትን ያተረፉ አባት እንደነበሩ ቤተክርስቲያኗ አስረድታለች። በእነዚህ የኢትዮጵያውያን ሁሉ አባት በነበሩት በማለትም ቤተክርስቲያኗ ለሙፍቲ ሐጂ ዑመር ኢድሪስ ያላትን ክብር ገልጻለች። ቤተክርስቲያኗ ይህንን ጥልቅ ሐዘን ስትገልጽ ለመላው ኢትዮጵያውያን የእምነት አባቶችና ተከታዮች፣ ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ ሁሉ መጽናናትን ትመኛለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመልካም ስብዕናቸውና ርህራሄያቸው በመላው ኢትዮጵያዊ ታሪክ ሲታወሱ እንደሚኖሩም ገልጻለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ይላል። እኛም እንግዲህ በዚህ አጋጣሚ የሐጂን ሙፍቲን ህልፈተ ሕይወት ስንሰማ የእስልምና እምነት ተከታዮች በሙሉ መጽናናትን እንመኛለን። ከዚህ በመቀጠልም እንግዲህ ታዋቂ ሰዎች እንዲሁም አርቲስቶች ለምሳሌ እንደ ቴዲ አፍሮ ያሉት የሐዘን መግለጫ ወጥቷል። እሱን እንመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ደግሞ ታዋቂው ሙዚቀኛ ቴዲ አፍሮ ከሐጂ ሙፍቲ ህልፈተ ሕይወት ጋር በተያያዘ ያስተላለፉትን የሐዘን መግለጫ መልእክት ቀጥዬ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ሙፍቲ የነበሩት ሐጂ ዑመር ኢድሪስ ህልፈተ ሕይወት መራር ሐዘን እንደተሰማቸው ገልጸዋል። በመግለጫው እንደተገለጸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሕይወት ዘመናቸው በአገልግሎት ቆይታቸው ለሀገር አንድነት፣ ለሰላም ቅድሚያ የሚሰጡ የርህራሄና የፍቅርና የአንድነት ተምሳሌት የነበሩ ታላቅ አባት እንደነበሩ ገልጸዋል። በተለይ እርሳቸው በነበራቸው መልካም ስብዕና፣ ርህራሄና ለህዝባቸው በነበራቸው ፍቅር የተነሳ በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነትን ያተረፉ አባት እንደነበሩ ቤተክርስቲያኗ አስረድታለች። ይህንንም ሲያስመለክቱ እኚህ አባት የኢትዮጵያ አባት ሁሉ እንደነበሩ ቤተክርስቲያኗ ለሐጂ ሙፍቲ ዑመር ኢድሪስ ያላቸውን ክብር በሐዘን መግለጫቸው ላይ ተናግረዋል። በስተመጨረሻም ቤተክርስቲያኗ ይህንን ጥልቅ ሐዘን ስትገልጽ ለመላው የኢትዮጵያ እምነት አባቶችና ተከታዮች፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ
ፓትርያርክ ጠቅላይ ጽሕፈት ቤት ይላል። እንግዲህ ቀደም ብዬ የነገርኳችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላላ ጽሕፈት ቤት የተሰጠውን የሐዘን መግለጫ ነው። አሁን ደግሞ ቀጥዬ ከእውቁ ሙዚቀኛ ቴዲ አፍሮ የተሰጠውን መግለጫ ላንብብላችሁ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባስተላለፈው የሐዘን መግለጫ ላይ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከሙስሊም ማህበረሰብ አልፎ በመላው ኢትዮጵያውያን ዘንድ እጅግ ተወዳጅ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ እንደነበሩ ገልጿል። ቴዲ አፍሮ ባጋጠመው በዚህ ከባድ ሐዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን ተመኝቷል። በተጨማሪ ፈጣሪ ነፍሳቸውን እንዲምርልን የሚል ልባዊ ምኞቱንም ጨምሮ ነፍስ ይማር በማለት ሐዘኑን አጠናቋል። የሐጂ ዑመር እንድሪስ ህልፈተ ህይወት የሀገሪቱን ሰላም፣ መቻቻልና አንድነት ሲሰብክ ለኖረው የኢትዮጵያ ህዝብ ትልቅ ኪሳራ መሆኑንም አያይዞ ገልጿል። እውነት ነው። እኒህ አባት እንግዲህ ለእስልምና እምነት ተከታዮች ብቻ ሳይሆን ለመላው ኢትዮጵያውያን ጥሩና ሩህሩህ አባት ነበሩ። ብዙዎቻችሁም እንግዲህ የቀብር ስነ ስርዓታቸው መቼና የት እንደነበረ ስትጠይቁ ለነበራችሁ ቪዲዮ ይዤላችሁ መጥቻለሁ። እሱንም እንመልከት። የቀብር ስነ ስርዓቱ ምን እንደሚመስልና ሰዓቱን ባክሽን አሳውቂ ስትሪ ነበር። አሁን ላይ እንግዲህ የተቋቋመው ኮሚቴ ይፋ ስላደረገ ላጋራችሁ። ከቀኑ 6 ሰዓት ላይ ፒያሳ የሚገኘው በኒ መስጊድ ላይ ሰላተል ጀናዛ ይሰገዳል። ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ተቋማት በተገኙበት የሽኝት ፕሮግራም ይካሄዳል። ከቀኑ 10 ሰዓት ላይ ስርዓተ ቀብር እንደሚፈጸምም ተገልጿል። ፕሮግራሙ ይህ ይመስላል። ቦታው ላይ ተገኝታችሁ የቀብር ስነ ስርዓቱን ማስፈጸም ትችላላችሁ። እንዲሁም ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ክብርት ከንቲባ ወይዘሮ አዳነች አቤቤ፣ ከአርቲስቶች ደግሞ ቴዲ አፍሮ በሐጂ ዑመር እንድሪስ መሞት ማለት ነው ወይም ደግሞ ማረፋቸው የተሰማቸውን ጥልቅ ሐዘን ገልጸዋል። አዲስ መረጃ ካለ ተከታታይ ያደርሳችኋለሁ። መልካም ምሽት። መረጃውን እንግዲህ እንደሰማችሁ እኒህ አባት በመሞታቸው ብዙ ኢትዮጵያውያን ሐዘን ላይ ቢገኙም እንግዲህ እዛው ልክም የተለያዩ ሰዎች የማይሆን ንግግርና አጸያፊ መልስን ሲሰጡ ነበር። ይህንን ቪዲዮ እንመልከት። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደሞትክ ለዛውንም በቁም ግልጽ ምስክር ነው። ይሄ ያሁኑ ፖስት በጣም አሳዘኑኝ። እናትና አባትህ ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ፣ ብዙም አትጋጋጥ፣ ብዙም አትሰቃይ። እኩል ከኛ ጋራ እልፍ የሚወዷቸው አሉ ክርስቲያኖች። ከቶ አንሸወድም በእንዳንተ አይነት ሞኞች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እረፍት የተሰማቸውን ሐዘን ገልጸዋል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ፣ ሕዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህ ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገሩን የሚወድ ሕዝባቸውን የሚያከብሩ የተጠቁ ወዳጅ፣ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት የሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አታለች ሲሉ ገልጸዋል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው ባስቀመጠውና ለነሱም በአማራ መልኩ ለማድረግ እየጣሩ ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን ልትሆኑ እንጠይቃለን። በኑር መስጊድ የምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መቃብራቸውን ቦታቸውን መርጠው
እዚህ ቦታ ነው የምትቀበረው ብለው ይህንን ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነው ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውም ዲን እንደሚቀጥል ቃል እገባላችኋለሁ። ይህ ባለ 40 ዓመት ሰዎች እኔ ታርባ ልፍ ያለው መቆሙም አልፎ ሞት እያሰራን ባለ 40 ዓመት እንግዲህ ያላችሁ ባለ 40 ዓመት አሁን ጭማሪ የሚላችሁ ጉድለትም የላችሁ 50 ዓመት የሞላ ጊዜ ያልታወቀ በሽታ አገኘኝ ይላል። አዲስ በሽታ መጣ። የማይላቀቁት መናጢ 60 ዓመት እስኪሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበት። ስልሳ ዓመት የሞላ ጊዜ ማጉየሩን ያውቀዋል። ሰውነቱ እንደሚያጎል ይረዳዋል፣ ያውቀዋል። ሰባ ዓመት የሆነ ጊዜ በጣም ይሆንበታል። 80 ዓመት የሆነ ጊዜ የኩኑ አሲር አላህ 80 ዓመት የሆኑ ሰዎች አሁን እስረኛ በቁጥጥር ነው። በቁጥጥር አሲሩላህ መረጥ አንችል፣ መመጠጥ አንችል፣ የፈለግነውን ሁላ መስራት አንችል። የኩኑ አሲር አላህ የአላህ ምርኮኛ ምን ይሰራል? ባይሆን ካሳለን ከ70 ዓመት በላይ የሆነ ሰው ዱዓው መቅቡል ነው። ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን አዛኝ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስለሳችን የምንተዛዘን አላህ ያርገን። ስለሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ ሀገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም
አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅ ነኝ ከኔ በላይ የለም የሚለው ሁላ ተንቀጥቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ከዚህ የባሰ ይመጣል። አንቀጥቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም የምንሰማ አላህ ያርገን። ፈጣሪ ጌታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ከቤት ውጡ ብሎ በአጠቃላይ ያወጣን። ከዚህ ወደ ምን ይሰራል አላህ? ከዚህ ወደ ምንድን ነው የሚሰራው? በእናሙኝ ይሞኛል እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተእውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልহামዱሊላህ። ልጆች አሉት? አዎ። ምን ያህል? 10 ልጆች አሉ። 10 ልጆች አሉ። 10 ልጆች አሉ። 5ቱ ወንድ ናቸው፣ 5ቱ ሴት ናቸው። አንዱ ሞቷል። እንደርሱ በሃይማኖቱ እንደዚህ የዘለቀ አለ? ኦይ በሃይማኖቱ እንደኔ የዘለቀማ በኢትዮጵያ ውስጥ የለም። አሁን በአሁኑ ጊዜ በኢትዮጵያ ውስጥ የለም። ሀጂ መሐመድ ሳኒ ነበሩ፣ ሞቱ። አሁን ምናልባት በገጠር አንዳንድ ሰዎች ይገኙ ይሆናል በእውቀት። እኔ ደረጃ ደረስኩበትና እንኳን የኔ ልጆች ሌላም ያለ አይመስልም። የኔ ልጆች ደግሞ ከተማ ስለሆነ ትምህርት ነው የተማሩ። ስለ መጅሊሱ ሁኔታ አሁን ይሄ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስላቋቋሙት ኮሚቴና ስለደረሰበት ሂደቱ ምን ይመስላል እና ብዙ ኢትዮጵያውያንም ሙስሊም ክርስቲያኑም እየጠበቀው ነው። ምን ደረጃ ላይ ነው የደረሰው? መቼስ ይቋጫል ተብሎ ይገመታል? እንግዲህ በኮሚቴ ድርጅት ማንኛውም ድርጅታዊ የሆነ ጉዳይ በተናጠል መልእክት ማስተላለፍ ደስ እንደማይል ታውቃላችሁ። እውነት ነው። ግን የኛ ድብቅ አይደለም። አሁን ለታ ገልጸናል። በእንትን ምን እንደሆነ ገልጸናል። የመንግስት ህገ መንግስትን የሚያረቁ አቋቁመን ጨርሰዋል። እንትን የሚያቆሙ ደግሞ አካሉን የሚያቆሙ እሱን አዘጋጅተን መዋቅሩን እያዘጋጁ አቋቁመን ጨርሰዋል። ሃይማኖታዊ ጉዳዩን ደግሞ የ33 ዑለማዎች አቋቁመን ተወያይተን ጨርሰናል። አሁን እንግዲህ የክልሉ ዑለማዎች ታላላቅ ዑለማዎችን አሰባስበን አስተያየት ተቀብለን ወደ ታህሳስ 15 መደምደሚያ ደረጃ እንደርሳለን የሚል አቋም ነው ያለን። እንግዲህ ተስፋ አለው። እንግዲህ ፍሬ አፍርቶ ማየት እንፈልጋለን። አዎ ግን አንድነቱ በሙሉ ነው ተስፋ አለኝ። ምክንያቱም በሰውነት ያሰብ አይደለም፣ በእኛ ምክክር በእኛ ኮሚቴነት አይደለም፣ በፈቃድየት አላህ ለአላህ ቀደም ባለ የዛሬ 10 ዓመት ጀምሮ ነው አንድነትን ፈርሷል። ለአንተ ከሆነ የሰራ ነው ለፈጣሪ ለጌታ ከሆነ መቼም ይሄ አንድነት የሙስሊም አንድነት ምን ጊዜም አይቀርም ብዬ ብዙ አልቀሻለሁ፣ ብዙ ዱዓ አድርጌያለሁ። አላህ የዛ ውጤት ደግሞ ዛሬ በመንግስት ደረጃ መጣ። ስለዚህ እኛውን የሙስሊሙ አንድነት ይቀራል፣ ተቃዋሚ ያፈርሰዋል፣ ያረገርጋል፣ ይፈርሳል የሚል ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ
ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። እናቴ ድሮ ሽማግሌ የአገር አድባር ነው፣ ሽማግሌ አክብሩ ትላን ነበር። አድባር ሆኖ አባት ሆኖ ሀገር ሆኖ የሀገርነትን ጥግ የባህልን፣ የእምነትን፣ የፍቅርን፣ የአንድነት ሁሉም ባለበት መስክ ተቻችሎ መኖርን ዘር ማንነት ሳይለዩ ሃይማኖት ሳይለዩ ባሉበት ሃይማኖት ቆሞ ግን በዛ ሃይማኖት ውስጥ ሆኖ የሌላውን ስሜት ማዳመጥ፣ ሌላውን ማክበር፣ ሌላውን መውደድ ስላሳዩን የታመኑለት አምላኮት በገነት ያሳርፎት። እርሱ ሀቀኛ አባት ኖት፣ ፍቅር ኖት። አንድነትን ስለሰበኩን አባት ሆኖ ስላሳዩን ዘሮትን ሳናቅ እንዲሁ ስለወደዱን ኢትዮጵያዊነትን መልክ ስላሳዩን እርሶ ለታመኑለት አምላኮት ጋር አርፏል። የተጎዳ ነው እኛ ነን። እንደርሱ አይነት ሽማግሌ፣ እንደርሱ አይነት አባት፣ እንደርሱ አይነት በማንነት ያልተደበቁ ፖለቲካ የማይዘውራቸው አባት በዚህ ዘመን ማግኘት ከባድ ነው። እርሶ ማንድር ኢንተርቪው ላይ ብለዋል ልጆቻቸው ከእርሶ እንደርሶ ሃይማኖተኛ ልጅ አሉት ወይ ሲባል በዚህ ዘመን እኮ እንደኛ አይነት ሰው መኖር ይከብዳል ብለዋልና አንድ እጅ የሌለው ሰው ብቻ ነው ሊገባው የሚችለው። እናመሰግኖታለን ኢትዮጵያዊነትን አሳይቶን ስላረፉ። እድለኛ አይደለንም እኛ፣ የኛ ትውልድ እድለኛ አይደለም። እንደርሱ አይነት ነው የሚደመጠው እዚህ ሀገር ላይ። ለኛ ያስፈልጉን ነበረ። በቃ አምላኮት ከዚህ ዓለም ድካም በቃ አሉትና የሰማዩን ያሳምርሎት። እንደ ኦርቶዶክስ እንደ ክርስቲያን እሱን ነው ማለት የምችለውና ብቻ ኢትዮጵያዊ ሆኖ ስላሳዩን እናመሰግኖታለን። ያ የተነገራትን ስንሰማ ያደግናትን ኢትዮጵያን
በእርሱ አይተናል። በህይወት ኑሮ አሳይቶናል እና እናመሰግኖታለን። ሙስሊም ወንድም እህቶቼ እናንተ ብቻ አይደለም የጎደለው፣ ለእናንተ ብቻ አይደለም ለኛም ጭምር ነውና እውነት ቪዲዮ ለማሳመር የሆነ ለመወደድ ምናምን አይደለም፣ የምር ከልቤ ነውና ማታ አይቼው ምን አይነት ስሜት እንደተሰማኝ የሚገርማችሁ ግን የዱዓ ቪዲዮ ራሱ ልሰራላቸው ነበር። ብቻ ጽናቱን ይስጣችሁ፣ ጽናቱን ይስጠን። ሀገሬ ልብ ውስጥ መቼም ይኖራሉ። ሀገር ሰው አይደል? እኛ ልብ ውስጥ አሉ አሉ የታመኑለት፣ የኖሩለት፣ ያስተማሩለት፣ የታገሱለት፣ ያቻቻሉለት ፈጣሪው በአጸደ ገነት ያሳርፎት። ከዚህ ዓለም ስቃይ ተገላገሉ። ጽናቱን ይስጣችሁ። ወዳችኋለሁ። መልካም ቀን። እሺ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስል ነበረ። የተለያዩ የሃይማኖት ተቋማቱም እንግዲህ የወጡት መግለጫዎች እነዚህ ናቸው። ቪዲዮን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀዘንም እንግዲህ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ